አገር ስጠኝ አገር ካልሰጠኝ ጨዋታውን ተሸንፈሃል። የትኛዋን አገር ልስጥህ? እምዬ ምኒልክ ለነጻነቱ ሲል አድዋ ድል ያረገባትን አገር፣ አጼ ቴዎድሮስ መቅደላ ላይ የተሰዋላትን አገር ነው ወይስ ዮሐንስ ለሀገሩ ሲል መተማ ላይ ደሙን ያፈሰሰላትን አገር ነው ወይስ በላይ ዘለቀ የተሰዋላትን አገር? የትኛዋን አገር ልስጥህ ንገረኝ። ነው ወይስ ትግራይ፣ አማራ፣ ኦሮሞ ልስጥህ? ነው ወይስ ታላቁ መስጊድ ያለበትን አንዋር መስጊድ አፍርሼ ልስጥህ? ወይስ አክሱም ጽዮን አፍርሼ ልስጥህ? በላ ንገረኛ ንገረኝ። ኧረ ባባ አማራርክ። አማራለሁ እንዴት አላማር? እናት በማታውቀው ልጇን አጣ ዛሬ ምሮሮ ላይ ናት። እንዴት አላማር? ወንድሜ ናፍቆኝ እንዴት አላማር? እህቴ ናፍቃኝ እንዴት አላማር? ቋንቋ መግባቢያ ነው። እስኪ አንድ ጥያቄ ልጠይቅ። አባይ ግድብን የትኛው ብሔር ነው የገደበው? ኧረ ባባ ሁሉም ብሔሮች። አየህ እናንተኛ ብዙ ነን፣ አንድነታችን ኩራታችን፣ ልዩነታችን ውበታችን። ለምን በሃይማኖት በዘር እንከፋፈላለን? ቢገባን በውስጣችን የታሰረ የደም ሰንሰለት አለን። ትላንት በቀመሩት ፖለቲካ እኛ ዛሬ ለምን እንባላለን? ወንድሜ ካስተዋልክ አንድነታችን አጠናክረን ለነገ ለልጆቻችን ያድዋውን ፍቅራችን እናሳያቸው። በእኛ ይብቃ። ባባ እንዴ የምትወዳት ሀገር ማን ነች? ኢትዮጵያ ናት። ወገኖች ጦርነት እኛን ከመጉዳት በስተቀር ለኛ የጠቀመንን የለም። እባካችሁ ሙስሊምን ጠልቻ አልኖርም፣ ኦርቶዶክስን ጠልቻ አልኖርም፣ ትግራዩንም ገድያ አልኖርም፣ ኦሮሞን ገድያ አልኖርም፣ አማራንም ገድያ አልኖርም። አንዳችን ያለ አንዳችን አንኖርም። እባካችሁ እንታረቅ። ናፍቃችሁኛል። ባባ ነኝ ኢትዮጵያዊ። እወዳችኋለሁ። ሰሚ ካለ ሰሚ አዳማጭ ጆሮ ካለ እናመሰግናለን ወንድማችን።